በዛን ጊዜ በእኔ ትንሽነት እድገት ላይ የማይታወቅ ነገር ቢኖር ለምሳሌ ሱስ አምጪ ነገሮች ናቸው። ሲጋራ በጭራሽ አይታወቅም። ሲጋራ ይዘው ካየን ዘመነኞች ናቸው እንላለን። ወጣ ያፈነገጡ ናቸው እንላለን። ወይም የሀብታም ልጆች ናቸው እንላለን። ወይም ዱርዬዎች ናቸው ልንልም እንችላለን። በተለይ ሴትማ ሲጋራ ይዛ ከታየች ወይ ፈረንጅ ሀገር ደርሳ የመጣች የመጠቀች ዘመነኛ ነች፣ ወይም ደግሞ ከተፈለገው በላይ ወደ ግራ የዘመመች ሴት ነች ነው የሚባለው። ሴቶች በጭራሽ ሲጋራ ይዘው እንደው ማየት ራሱ ብርቅ ነበር። እንኳን ሴቶች ወንዶች ወጣቶችም ቢሆን ወይ ተደብቀን እንደዛ ካልሆነ በስተቀር በጭራሽ የሚታሰብ ነገር አይደለም። ስለዚህ ይሄ የሚያሳይሽ ምንድነው? ህብረተሰቡ የራሱ የሆነ ይሄ ነው ትክክለኛው ብሎ የፈረጃቸው ነገሮች አሉ። ራሱ ፓስቴ እንኳን ስንበላ ተደብቀን ነው። ወላጆቻችን ፓስቴ መብላታችንን ካዩ ዱርዬ ይሆናሉ ብለው ስለሚታሰቡ ሳንቲም ሊሰርቁ መስረቅ ይጀምራሉ ተብሎ ስለሚታሰብ ጣፋጭ ነገር እንደ አቅሙ ጣፋጭ ሆኖ እዛ ላይ ሁሉ ትልቅ ማዕቀብ ይደረግብን ነበር። ጥንቃቄ ማድረግ ነበር። ያ እንግዲህ ወጣቱን ዙሪያውን ለመንከባከብ ከሚል በጎ ስሜት የተነሳ ነው። እና ትምህርት ቤቶች በጣም ጠንካሮች ነበሩ። ትምህርት ቤቶች ለምሳሌ መታከሚያ ቦታ ነበረን። አሁን እዚህ የኦሮሚያ ሱፕሪም ኮርት ወይም እዚህ ጃን ሜዳ ጋር እየተሰራ ነው ትልቅ ፎቅ። እዛ ላይ የተማሪዎች ክሊኒክ የሚባል ነበር። ስንታመም ትናንሽ ቀዶ ሕክምና ድረስ እዛ ነው የሚደረገው። እኔ ስሽከረከረው ድቄ በግንባሬ ተምዬ እዚህ ላይ ግንባሬ ላይ የምታያት አንድ ቁጥር በዛን ጊዜ ምናልባት እድሜ 9 ወይ 10 በሚሆንበት ጊዜ የተሰፋች ነች። ይህችውም ሴንትራል ክሊኒክ ወይም እዚህ የተማሪዎች ማዕከላዊ ክሊኒክ መጥቼ ነው። ሁሉ ነገር የተሟላ ፈረንጆች ሐኪሞች የነበሩበት። ስለዚህ ይህን ስታዩ መንግስት ተማሪዎችን እንክብካቤ ያደርጋል። አንድ አልፎ አልፎም ወተት ይሰጠናል። ትምህርት ቤት ወተት እንጠጣለን። ሌላ ጊዜ ደግሞ የታሸገ በካርቶን ይሄ የአሜሪካ እርዳታ ይመስለኛል አሁን ሳስበው፣ እሱን ካርቶኑን ወተት ይሰጠናል። ቤታችን ሄደን በጥብጠንም አገንፍተንም ልንበላው እንችላለን። እዚያ ድረስ ይካሄድ ነበር እና ትምህርት ቤቶችን ደግሞ መጽሐፍ ይሰጠናል። መጽሐፍ በነፃ ይሰጠናል። የምንፈልገው መጽሐፍ እናገኛለን። ስለዚህ እገዛው የተማሪ ቁጥር በጣም ትንሽም አነስተኛም ቢሆን ከፍተኛ ነበር። አዳሪ ትምህርት ቤቶች ነበሩ። በተለይ ከክፍለ ሀገር በወቅቱ ከጠቅላይ ግዛት ለሚመጡ ረዳት ለሌላቸው እና በትምህርታቸው ለላቁ ዳግማዊ ምኒልክ ትምህርት ቤት አዳሪ ትምህርት ቤት ነበረው። መድኃኔዓለም ነበረው። ጀነራል ዊንጌት ነበረው እና ብዙ ለከተማ ያህል የሚበቁ አዳሪ ትምህርት ቤቶች ነበሩ እና ከዛ የወጡ ደግሞ በኋላ ላይ ከፍተኛ አመራር ላይ መጨረሻ ላይ ደግሞ አብዮት ውስጥ ሁሉ ገብተው እንግዲህ ሀገራችንን እዚህ ለማድረስ ሁላቸውም አስተዋጽኦ አድርገዋል። እንደው ስለ ሙዚቃ እያነሳሁ ነበርና እንደው የሚወዱት ሙዚቃ በዛም ወቅት አሁን ድረስ የሚያንጎራጉሩት ሙዚቃ ካለ ቢነግሩኝ ደስ ይለኛል። እኔ ለማንጎራጎር ድምፅም የለኝም፣ ኩሮ ድምፅ ነው ያለኝ። ነገር ግን በጊዜው የነበሩትን ሙዚቀኞች እንወዳቸዋለን። በኋላ ላይ ነው በግንባር የሚያየዋቸው። ለምሳሌ እነ ጥላሁን ገሰሰ እዚሁ ጃን ሜዳ አካባቢ የነበሩ ስለሆኑ ከዛ ከፈረንሳይ ድልድይ በላይ እዚያ ኖረው እዚህ ክቡር ዘበኛ የዘፍሩ ነበር። እነሱን በሬዲዮ እንሰማለን። እነ ብዙነሽ በቀለ አሉ፣ እነ ሂሩት በቀለ ነበሩ። ከእነሱ ደግሞ ከፍ ያሉት እነ አሰፋ አባተ አይነቶቹ በጣም የሚገርም ድምፅ ያላቸው እነሱን በጣም አሁንም ድረስ ድምፃቸው ይመስጠኛል። ያ ማለት አሁን ያሉት ወጣቶቹን አላዳምጥም ማለት አይደለም። በተለይ በመኪና ሲሄድ ብዙ የተለያዩ ሙዚቃዎች ያጋጥመኛል። ቢሆንም ለስለስ ብሎ ረጋ ብሎ ስለ ሀገር ፍቅር፣ ስለ ቤተሰብ ፍቅር የመሳሰሉት ስለ ታሪክን የሚያዜም አይነት አንድነትን፣ መተሳሰብን የሚሰብክ አይነት ዘፈን እንደ መዝሙርም የምቆጥራቸው ብዙ አሉና እነሱ ወደኋላ ይወስደኛል። በተለይ ጥላሁን ገሰሰ በአብዛኛው ሲኒማ ቤት ስንገባ ቁጭ ስንል ሲኒማ ስንሄድ 4:30 5 ሰዓት እንገባና ሲኒማው እስኪጀምር ድረስ የነ ጥላሁን ዘፈን ነው የሚሽከረከረው። ምግብማ ሞልተዋል፣ አልቻልኩም የመሳሰለው ሲዞሩ እነኛ እንግዲህ አእምሮ ውስጥ ይቀረጹና ይቀራሉ። በኋላ ላይ አእምሮ በፈለገበት ጊዜ ከዛ ከቋት እያወጣ ደግሞ አእምሯችን ውስጥ ራሱ ያዘፍነዋል። ስለዚህ እንዲህ አይነት ትዝታ የሚስቡ ይኖራሉ እና መዝሙሮችም ይኖራሉ። ያ ብቻ ማለት ሳይሆን ደግሞ የውጭዎቹም ይኖራሉ። በእኛ ጊዜ
ከፍ ስንል ሻይ ቤት እንገባለን። በራድ የምትባል እንደ ትንሽ መንቆርቆሪያ አለች። በዛ ሙሉ ሻይ ሞላና ዙሪያዋን መለኪያዎች አሉ። 5 መለኪያና ያችን ያቀርብልሻል 15 ሳንቲም ነው። ስለዚህ 5 ሆነች ከጓደኞች ጋር ያችን እየቀዳሽ ያችን እየጠጣሽ ሙሉውን ቀን ሙዚቃ ስታዳምጪ ልትውይ ትችላለሽ። ስለዚህ ያን ጊዜ ደግሞ ጄምስ ብራውን ዘፈን ነበር። ብዙ እነኚህ የፈረንጅ የድሮዎቹ ትዝታ የሚችሉ ዘፈኖች ነበሩ። ሪል ይሄ ቴፕ ነው የሚሽከረከረው ነው እና እሱን ድገምልኝ ልትችያለሽ። እንደገና ሽከርክሮ ላይ ያመጣች ካሴት በኋላ ነው የመጣው። ስለዚህ እነኚህ ነገሮች ብዙ ትዝታ ያመጣሉ። ወክማም እያለን ክበብ ነበረን። ክበባችን ለዚች ሪሏ ማጫወቻዋ ስላለችን 10 ሳንቲም ሻይ እየሸጠን የ10 ሳንቲም ገቢያዋን እያጠራቀምን በኋላ ላይ ነው ውጭ ከወጣ በኋላ ጓደኞቼ ለ65 ረሃብ ጊዜ ያችንም ገንዘብ ተጠቅሞ ትልቅ እንደ ባዛር ነገር ስታዲየም ላይ ማድረጋቸውን አስታውሰዋለሁ ወይም ተነግሮኛል። እና ያ የልጅነቱ የጋራነቱ እያደገ ሄዶ መጨረሻ ላይ ወደ አገርነት ተለወጠ። ያ ሲመነዘር እንግዲህ የሚቀጥለው ሂደቱ ምንድነው? ፖለቲካ ውስጥ ፖለቲካ መጣና አንዱን በዚህ ጎራ ሌላኛውን በዛ ጎራ አደረገው። ፖለቲካው ሲመጣ አንዱን በዚህ ብሔር ሌላኛውን በዛ ብሔረሰብ አላደረገው። ፖለቲካው መጥቶ ያደረገው ነገር ምንድነው? አንዱን በዚህ አይዲዮሎጂ ያኛውን በዛ ያኛውን በዛ ነው። 3ቱም 4ቱም እነኛ የተለያዩት ግን አላማቸው ግን ኢትዮጵያ የምትባለው አገር ላይ ነው እንጂ አሁንም ቢሆን ብሔረሰብ፣ ጎሳ ወይም ወንዝ ወይም ተራራ የሚባል ነገር አልነበር። ለምሳሌ ሀፓን የመሰረቱትን ብታይ ተጋሮ የትግራይ ልጆች ናቸው። እዛው መሪዎች የነበሩት ኦሮሞዎች ነበሩ፣ አማሮች ነበሩ። መኢሶንን ብታይ እዚህ ውስጥ መሪዎቹ ኦሮሞዎች ነበሩ። በኋላ ላይ አማራዎች፣ የተለያዩ ብሔረሰቦች እዛ ውስጥ ነበሩ። የሀፓ ውስጥ ፍጅት ውስጥ ያለቁት የጉራጌ ልጆች፣ የሀረሪ ልጆች፣ የደቡብ ልጆች እነኚህ በህዝብ ቁጥር ትልልቆችንም ጨምሮ ሁሉም ናቸው እና ስታዩ የነበረው አደጋና መጨረሻ አይዲዮሎጂ ሆነው ተከፋፈሉ። አላማቸው ግን ረጋ ብለው እንደው ቢደማመጡ ኖሮ አንድ ነበርና አንድ መሆን ይችሉ ነበር። ግን ምንድነው ችግራቸው? ሊነጋገሩ አልቻሉ። መነጋገር ብቻ ሳይሆን ሊደማመጡ አልቻሉ። ቢነጋገሩና ቢደማመጡ ምን ይመጣ ነበር? መምከር ይችሉ ነበር፣ መመካከር ይችሉ ነበር። ቢመካከሩ ደግሞ መግባባት ይደርሱ ነበር። ይሄ ወዴት ያመጣሻል? እኔም ቁጭ ያልኩበት ወንበር ላይ ያመጣል። ነገር ግን በወቅቱ መነጋገርም መደማመጥም መመካከርም እና መግባባት ስላልተቻለ ያ ሁሉ በዛን ጊዜ የነበረው መጠፋፋት መጣ። በመሀሉ ወታደራዊ መንግስት መጣ። ወታደር መነጋገር መደማመጥ የሚችለው በመሳሪያው ነው። ስለዚህ በዛ ሂደት ውስጥ ደግሞ ወታደር ደግሞ መነጋገርና መደማመጥን ወደ መሳሪያ ሲመነዝረው ምን ሆነ? እልቂት መጣ። ስለዚህ ሁሉም እንደዛ ወጥተው የነበሩ በሙሉ የእልቂት ሰለባዎች ሆኑ እና የተወሰነው ደግሞ እንደዚህ ታሪክ ለመዘገብ በቃል። ፖለቲካውም የሚጀምረው ሁሉም ነገር የሚጀምረው እንግዲህ ዩኒቨርሲቲ ውስጥ ነው። ከዛ ባለፈ እርስዎ እንግዲህ ቀዳማዊ ኃይለ ሥላሴ አሁን አዲስ አበባ ዩኒቨርሲቲ ነው የተማሩት እና እንደው እዛ በፖለቲካውም በተለይ ደግሞ ደርግ ሲመጣ የነበረው እውነት ዩኒቨርሲቲ ከነበሩት ወይም ደግሞ ከዛ በፊትም የነበረው የፖለቲካ ሁኔታ እንዲሁም ደግሞ አዳዲስ ነገሮች የሚጀመሩበት የተለያየ ነገር የሚጀምረው ዩኒቨርሲቲ ውስጥ ነው። እርስዎ ደግሞ ጥሩ ጸሐፊም እንደሆኑ አይቻለሁ እና እንደው እንዴት ነበር የዩኒቨርሲቲ ቆይታው? ጥሩ ጸሐፊነቴን እንኳን አላውቅም። ትንንሽ ነገሮች መጽሐፍ ማስታወስ እችላለሁ። የማስታውሳቸውን ነገሮች በሚገባ መናገር አያቅተኝም። እንግዲህ በዛ ሂደት ውስጥ እያደግን መጣን እና 11ኛ ብዙውን ጊዜ የሃይ ስኩል ወይም የከፍተኛ ሁለተኛ ደረጃ ትምህርት አካባቢ ወክም አካባቢ ነበርኩኝ እና ከጓደኞቼ ጋር ክበብ አቋቁመን ክበባችንን ጥሩ ደረጃ ደርሰነው ነበር እና 11ኛ 12ኛ አካባቢ ላይ አብዮት የሚባለው ጊዜ መባቻ ይመስል ነበር። ኑሮ እየከበደ ሄደ። ሲቪሊያኑ ወይም የሲቪሉ ማህበረሰብም አቃተው። እንዳልኩሽ 5 ሳንቲም አንድ ፓስቴን ቢገዛ 5 ሳንቲም ማግኘቱ ከባድ ሆነ። መሬት በተወሰኑ ሰዎች እጅ ብቻ ሆነች። በዚያ ላይ ደግሞ በተወሰኑ ሰዎች እጅ ብቻ መሆኗ ብቻ ሳይሆን ያን ሁሉ መሬቱን ፍዳውን አይቶ ሰርቶ ምን ብሎ አርሶ መጨረሻ ላይ ሲሷን ብቻ ለራሱ ያስቀረና ልጆችን ሌላውን 75%
ባለመሬቱ መሬቱን እንኳ የት ጋር እንዳለ ለማያውቀው ሰው ሲሰጥ አቅም እያነሰው መጣ። ገበሬው ልጆቹ እየበዙ ሲሄዱ ማስተማር አቃተው፣ መሬቶቹ ተበጣጠሱበት እና ግፍ የሚባለው ነገር ወይም በደል የሚባለው ነገር እየበዛ ሲሄድ ይሄ ለዚህ ደግሞ ተማሪዎች ናቸው ለለውጥ ዝግጁ የሆኑት የተደራጁ ናቸው። የሚያጡት ነገር የለም። ምናልባት እንግዲህ ያው መጨረሻ ይመጣባቸዋል እንጂ በዚያን ጊዜ ወጣት ለለውጥ ፈጣን ነው። ለምን ማለት ይጀምራል። ይሄ ለምን የሚባለው ነገር እንግዲህ ቀደሞ 7ኛ 8ኛ መስኮብ ኤግዚቢሽን ስንገባ ከፍ ስንል ሌሎቹ ጓደኞቻችን ርዕዮት ማንበብ ሲጀምሩ እንደ ኧረ ሌላ ሀገር እንደዚህ አይደለም ኢትዮጵያ ለምን ይሄ ይሆናል ብሎ መጠየቅ ሲጀመር፣ አሁን መጠየቅ ሲጀመር የመብት ጥያቄ ይመጣል። ግዴታ ብቻ ሳይሆን መብት መጠየቅ ይጀምራል። እነኛ ጥያቄዎች እያደጉና እየሄዱና አይማ እንደዚህ መቀጠል የለበትም። ኢትዮጵያ የምትባለው ሀገር የጥቂቶች መሆን የለባትም። መሬት የሁላችንም ነው። ውሃ የሁላችንም ነው። ሀገራችንም የሁላችንም ነች። ስለዚህ ለአንዳችን እናት ለሌላችን ደግሞ ሌላ መሆን የለባትም። ስለዚህ ለሁላችንም ኢትዮጵያ የምትባለው እኩል መሆን አለባት የሚለው ጥያቄ ሲመጣ አሁን ነገሮች እየከረሩ ሄዱ። ስለዚህ እቺ 63 64 የምትባለው ዓመት ክፉ ነገር እንደሚመጣ ታስታውቅ ነበር። ብለው እንዳልጠራት የዳቦ ቅርጫት እንዴት እናታችን ትባል ራባት። ሁሉም መጠየቅ ጀመረ። ወታደሩ ይጠይቃል። እኔ እስከ መቼ ድረስ ነው? ደግሞ ያን ጊዜ እንደ ዛሬው የወሊድ ምጣኔ አልነበረም እና እግዚአብሔር የሰጠውን በሙሉ ሁሉም 10 ልጅ ሊያሳድግ ይችላል። 10 ልጅ በ40 ብር በ50 ብር በ60 ብር ደግሞ የሚታሰብ አይደለም። ስለዚህ ኑሮውን ቀስ እያለ ከፍ እያለ መጣ። ስለዚህ ተመጋቢ አፍ ሲበዛ እና ገቢው ደግሞ እዛው ላይ ተገትሮ ሲቀር ጥያቄዎች ይነሳሉ። ልጆች የምላብላ የሚለው ነገር ይመጣል። እዚህ ቅስቆሳ ላይ የውጭውም የሀገር ውስጥም ልሂቃን አክቲቪስቶች በዚህ ዘመን በምንላቸው እነሱ እየጎሉ ሲመጡ የውጭም ተጽዕኖ ቀስ እያለ እየሰረገ ሲገባ እና የሀገሪቱ ሁኔታ ላይ ምን ሆነ ጥያቄ መምጣት ጀመረ። ስለዚህ በዛ ጊዜ ነው እንግዲህ የትምህርት መልቀቂያዬን ፈተናዬን የተፈተንኩት 64 65 አዲስ አበባ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገባሁ። 65 ደግሞ 64 መጨረሻ ደግሞ እየባሰ ነገር መሄድ ጀመረ። እስከዛ ድረስ እኛ ከ6ኛ ከ7ኛ ክፍል ጀምሮ ሰላማዊ ሰልፍ እንወጣለን። አሁን ይሄ 4 ኪሎ የፈረሰው አካባቢ እዛ ትምህርት ቤታችን ዳግማዊ ምኒልክ ስለሆነ 4 ኪሎዎች ሲረብሹ እኛ እና ፖሊስ እነሱ ጋር ሲገባ ዘለው እኛ ጋር ነው የሚገቡ። ስለዚህ እኛ 7ኛም 8ኛም ክፍል ሆነ የፖሊስ ቆመጥ እየቀመስን ያደግ ነው። አንዱ ሜኑዋችን እሱ ነበር። ስለዚህ እናውቃለን ምን እንደሆነ። ከዛ ሲመጡ ይነግሩናል። መዝሙር ተምረናል፣ መዘመር ጀምረናል ከነሱ እኩል። እንበል ሃሌሉያ ታላቅ ምስራት ከብዙ ስር ዘመን ኢትዮጵያ ተፈታች። ኢትዮጵያችን ትቅደም ብለን እንገስግስ ለትውልድ እንዲተርፍ ያዝነው ትንስስ። አንዳንድ ጊዜ እየዘለን አጥራችን እኩል ስለሆነ እነሱ ገንገበና አብረን እንዘምራለን። ስለዚህ ሚኒ ወይም ትንሹ ዘማሪዎች ትንሾቹ አብዮተኞች ሆነናል። እነሱ ሲወጡና 4 ኪሎ የአንበሳ አውቶቡስን በድንጋይ ሲሰብሩ እኛም ወይ ድንጋይ እናቀብለን አብረን እንወረወራለን። ሕፃን ልጅ የ5 ዓመት የ6 ዓመት ልጅ ድንጋይ መወርወር ይችላል። እኛ ደግሞ ከዛ በላይ ጡንቻ ዳብረናል እና ስለዚህ ያ ነገር እያደገ ሄደ። ስለዚህ እየባሰ ሄደ። እኛ እንደሚመስለኝ 8ኛ 9ኛ እያለን ደግሞ ጥላሁን ገዛው እዚህ 6 ኪሎ ላይ ተገደሉ። እዛም ላይ ነበርኩኝ። ከትምህርት ቤታቸው እዛ ተሰልፈን ብዙ ተማሪዎች ነበር። እዛም ላይ ግድያ ምን ሆነ ማየት ቻል፣ ሮጦ ማምለጥ ምን ማየት ቻል። እነኚህ ነገሮች እያደጉ ሄዱና ይሄ ለአብዮት መነሻ እርሾ እየሆኑ መጡ። ስለዚህ በዛ ጊዜ ውስጥ የሚጻፉ ነገሮች ይመጣሉ። እንዳልኩሽ የውጭው ተጽዕኖ አለ፣ የሀገር ውስጡ ሁኔታ እየተባባሰ ሄደ። ስለዚህ ኑሮን በትክክል መምራት ለታላላቆቻችን፣ ለወላጆቻችን፣ ለአሳዳጊዎቻችን እየከበደ መጣ። ስለዚህ አሁን ይህን ጊዜ ጥያቄዎች ይመጣሉ። እንዴ ይህንን የሚያደርገው ማነው? ንጉሱ ነው? ኃይለሥላሴ ሞት እያልን ስንምል የኖር ነው ንጉስ ይህን የሚያደርገው? የእሱ ተከታዮች ናቸው? እኔ 8ኛ 9ኛ ክፍል እስክንደርስ 7ኛ ክፍል ማለት ይችላል አባባ ጃንሆይ ነበር የምንላቸው። 8 9 ስገባ ንጉሱ ማለት ጀመር አንቱ እያልን ግን
ከዛ እንግዲህ አስቢ ወደ ዩኒቨርሲቲ የምንጠጋ ስንትል አንተ ማለትም ሳንጀምር አልቀረም። ምክንያቱም እሳቸው በዛን ጊዜ እድሜያቸው 80 እየሆነ ነው። በባህላችን እንደው ከ40 ከ50 የበለጠውን ሁሉ አንቱ እንላለን። ስለዚህ ይሄ ሁሉ ነገር ምንድነው ማፈንገጥ እና ወደ ግራ መዝመም ግልጽ እየሆነ ነው። ስለዚህ ይሄ ሲሄድ ነው እንግዲህ እኔም ዩኒቨርሲቲ ገባሁ። መጨረሻ ላይ እንዳጋጣሚ ሆኖ በዛ ነው አመት መጨረሻ ላይ ወደ ውጭ ሀገር ሄድኩ። የሄድኩበት ሀገር ደግሞ መጀመሪያ ሲኒማ ስገባበት የነበረው ማስኮቭ የሚባለው ሀገር ሆነ። ማለት ሴንት ፒተርስበርግ የሚባል ሀገር። እዛ ደግሞ ያው የሶሻሊዝም ሀገር ነው እና ያነበብነው የተመኘነው ያለምነው ኮሚኒዝም ሀገር ነው። ኮሚኒዝም ይሄ ነው ወይ ብለን መጠየቅ ጀመርን እና እዛም ሄደን አላረፍንም። ለምን ትክክለኛው ኮሚኒዝም አይደለም እስከ ማለት ሁሉ ደርሰን ነበር። በተለይ ትልልቆቹ ጓደኞቻችን ይሄ በራዥ ኮሚኒዝም ወይም ሶሻሊዝም ነው እስከ ማለት ሰው ሀገር ሁሉ ሄደው ደርሰው ነበር። ብቻ ዋናው ነገር ምንድነው እኔ በሄድኩ በአመቱ 66 አብዮት እና ከዛ በአመቱ ደግሞ ንጉሠ ነገሥቱ አባባ ጃንሆይ የምንላቸው በኋላ ንጉሱ ለማለት የደፈርናቸው እሳቸው ደግሞ ባይሆኑ ሁኔታ ወረዱ እና ከዛ ወዲህ ያለው እንግዲህ ታሪክ ነው። እንደ ልብ ይነበባል፣ ይሰማል፣ ይደመጣል። ይቅር ማንቀላፋት ይበቃል መኝታ፣ ይጥፋ ከሀገራችን ድህነት በሽታ፣ ይህን ነገር ይለፈፍ ይታወጅ በይፋ፣ አንድነት ኃይል ነው የእርምጃችን ተስፋ። እርስዎ ሩሲያም ሄደው ነበር፣ ኔዘርላንድም ሌሎችም ሀገራት በትምህርት ቆይተዋል እና ኢትዮጵያ እንግዲህ ከመላው ዓለም ነው የምናነጻጽራት። በተለይ ኢትዮጵያን የሚያክል ሀገር የለም። ኢትዮጵያ ልዩ ናት። ኢትዮጵያ እያልን የምንለው ነገር አለ ሁልጊዜ እና እንደው ከሌላው ዓለም ኢትዮጵያ የተለየ ነገር ምንድን ነው ያላት? በተለይ ደግሞ ውጭ በነበረበት ጊዜ ያዩት ኢትዮጵያዊ በመሆኑ ብቻ የሚያገኟቸው ኤክስፔሪንሶች ይኖራሉ እና እንደው እሱን ቢያጋሩ። ይሄ በጣም ረጅም ነገር ነው። እኔ መራር እውነቱን መነጋገር ጥሩ ነው ብዬ አስባለሁ። አሁን ልጅ ሆኜ ኢትዮጵያ ዳቦ ቅርጫት ናት ስትባል ነበረ የማውቀው። ከፍ ስል ደግሞ ኢትዮጵያ የረሃብ ጎተራ መሆኗን ያየሁት። ያው ሁሉ ህዝብ ነው ያለቀብን። ኢትዮጵያ የሃይማኖት ሀገር ናት ስባል ነው የሶስቱም የሁሉም ሃይማኖቶች መበልጸጊያ ለአንዳንዶቹ መነሻ ናት ስባል ነው የሰማሁት። እኔ ስደርስ ግን ይህንን አላየሁ። ይህንን ልመሰክር አልችልም። ምክንያቱም ሃይማኖት ያለው ህዝብ በእግዚአብሔር የሚያምን በአላህ የሚያምን በፈጣሪ የሚያምን አሁን እኔ የደረስኩበትን ሁኔታ ሳየው አይ እውነት ነው ይሄ ነገር ብዬ እጠይቃለሁ። ኢትዮጵያ እንግዳ ተቀባይ ናት ስባል ነው ያየሁት። ይህንን እኔ በጣም ልሞግት እችላለሁ ሰፊ ጊዜ ወስጄ። እውነት ነው ኢትዮጵያ እንግዳ ተቀባይ ነች ብዬ ሞግታለሁ። ለምን እኔ ልጅ ሆኜ 18 19 ዓመት ሆኜ ቅድም ያልኩሽ ሀገር ሴንት ፒተርስበርግ የቅዝቃዜው መጠን እስከ 35 አንድ ጊዜ እንደውም 42 ሁሉ ደርሶ ነበር ከዜሮ በታች። እንደዛ በሚሆንበት ሀገር ነው የተማርኩት። መንገድ ላይ በሚሄድበት ጊዜ አሮጊቶች እኔን ሲያገኙኝ ጠርተው ና ብሎ ና ለእኔ ልጅ እናትህ እኮ እዚህ የለችም ይበርዳል ለመሆኑ ትበላለህ ብለው ፀጉሬን ነቃቅተው በደንብ ልበስ። ምክንያቱም ያን ጊዜ አፍሮ ምናምን ፀጉር ስላለን አፍሯችን ሊታይ እንፈልጋለን እና ይሄ የሚለበሰውን ተውና ያንን አውለቀን ነው የምንሄደው እና ይቆጡናል። ልጅ እንደዚህ አታደርግ እናትህ እኮ እዚህ የለችም። እንግዲህ አስቢ ከዚህ የበለጠ ርህሩህነት ርህሩህነትና ደግነት ምን አለ? በእርግጥ እነሱ እነኛ ህዝቦች ከ600 ቀን በላይ በባህር ተከበው ናዚ ጀርመን ከቧቸው ስቃይ ረሃብ ምን እንደሆነ የሚያውቁ ህዝቦች ናቸው። ቆዳ ሳይቀር የጫማ ሳይቀር ቀበቶ ሳይቀር ቀቅለው የበሉ ህዝቦች ናቸው እና እኔ ወደዛ ሀገር በሚሄድበት ጊዜ ምናልባት ከጦርነቱ በኋላ እንግዲህ አንድ 20 ዓመት ወይም 25 ዓመት በኋላ መሰለኝ ወደዛ ሄድኩት ብናሰላውና አሮጊቶቹ ችግር መከራ ስቃይ ምን እንደሆነ ያውቃሉ። እና አሁን እንዳልኩሽ ኢትዮጵያ እንዲህ ሀገር ነች ኢትዮጵያ እንዲህ ሀገር ነች የምንለውን በትክክል መጠያየቅ መቻል አለብን። ነን ወይ ደጎች ነን ወይ ሩህሩሆች ነን ወይ? ይህንን ስል ሙሉ በሙሉ እየዘጋሁት አይደለም። በጣም መልካም እናቶች፣ መልካም አባቶች፣ መልካም አያት ቅድመ አያቶች አሉ። መልካም ትውፊቶች ትተውልን ሄደዋል ቅድመ አያቶቻችን። ለዚህ ምስክራችን ጽሁፎቻችን፣ ለዚህ ምስክሮቻችን እነኚህ ስነ ህንፃዎቹ ውበታቸው፣ ለዚህ ብዙ ታሪክ አለን። እሱን አልክድም። ግን በእውን አሁን ያለን ኢትዮጵያውያን እንደዚህ እንደምንለው ነው ደጎች ነን ወይ
ፈሪሃ እግዚአብሔር ያደረብን ወይ? ከቤተ ክርስቲያን ስንወጣ ወይም ከመስጂድ ስንወጣ ምንድን ነው የምንሰራው? በዚህ በጦርነቶች አይተናል፣ በረሃብ ጊዜያቶች አይተናል። ባለፈው 5 ዓመት እንኳን እኔ ራሴ በእኔ ብዙ ታዝቤያለሁ። ባለፉት በሐኪምነት እድሜ ጉዞዬ ትግራይ ስሰራ፣ ወሎ ስሰራ ብዙ ነገር ታዝቤያለሁ። ስለዚህ ሁልጊዜ ነው የምለው የፈረንጆች ቢተር ትሩት የሚሉት አለ። መራሩን እውነት በትክክል መነጋገሩ ይሻለናል። እኛ የመጨረሻ ደግ ህዝቦች፣ እኛ የመጨረሻ ሃይማኖተኞች፣ እኛ የመጨረሻ ፈሪሃ እግዚአብሔር ያደረብን፣ እኛን ብቻ እግዚአብሔር እንደው ቆሞ የሚጠብቀን የምንል ከሆነ ዝም ብሎ ራሳችንን ባላስፈላጊ ሁኔታ እየደጎም ነው ብዬ ነው የማስበው። እና ይሄ እንዳልኩሽ ምርር ብሎ መነጋገር መፈተሽ ራስን ይጠይቃል። ብዙ ጊዜ እንፈራና እየተሽኮረመምን ያልሆኑ ነገሮች የምንናገራቸው ነገሮች አሉ። እና ደግነት እኔ 101 ብር 10 ቦታ መንዝሬ 10 ሳንቲም ለነዳይ ስለሰጠው አይደለም እኔ ደግነት የሚሆነው ምንድን ነው? ለዛ ያንን ነዳይ ከነዳይነቱ በጋራ ሆኜ ከጓደኞች ጋር እንዴት አድርጌ ላወጣው እችላለሁ የሚለውን በጋራ ሆኜ ጠንክሬ ሳወጣው ነው። እንዲህ አይነት ሰዎች ግን በጣም የተባረኩ ሰዎች ግን ደግነቱ አሉ ነገራችን ውስጥ። እነኚህ ናቸው ተምሳሌቶቻችን እንጂ ብዙ ጊዜ ለአእምሮ እንግዲህ አእምሮ ሐኪም ስለሆንኩ ትንሽ ሳንቲም ወርወረን ስንሄድ መልካም ነገር የሰራንና እግዚአብሔርም ያን የተቀበለን ይመስላል። ይህን እግዚአብሔርን ማሞኘት ነው ለእኔ። ስለዚህ ከጾምን ከብዙ ነገር ጋር ጾሙ አብሮ መሄድ መቻል አለበት። ወደ ፈጣሪ ከቀረብን ሁሉንም ነገር በትክክል 100% እንኳን ባንፈጽመው አብዛኛውን ለመፈጸም ዝግጁ መሆን መቻል አለብን። አካፍሉ ይባላል። የምናካፍለው እውነተኛ ማካፈል ነው ወይስ የይስሙላ ማካፈል ነው? እንደሱ ከሆነ የይስሙላ ማካፈል ከሆነ እግዚአብሔርንም እያሞኘ ነው ይመስለኛል። እና እንዳልሽው ይሄ ብዙ የሚያነጋግር ነው። ለብዙዎች ስሜት ውስጥ የሚያስገባ ነገር ነው የሚሆነው በዚህኛውም በኩል ወይም በዛኛውም በኩል። ግን ራሳችንን በሚገባ መፈተሽ ካልቻል ወደፊት መሄድ አንችልም። አሁን እኮ የምናስበው እኮ አሁን ያንቺን ሬዲዮ የሚያዳምጡ ሰዎች ይህ ሰውዬ ማን ነው መጀመሪያ የሚመጣላቸው? አስብ፣ ከየት ይሆን? ከዚህኛው ወንዝ ይሆን? ከዛኛው ተራራ ይሆን የሚለው ነገር ነው የሚመጣላቸው። ይህ አይደለም። የቅድሚያ ሊመጣ የሚችለው ሀሳብ ምን መሆን አለበት? ሰው ነው ወይ? ሰውዬ ሰው ነው። ስለዚህ ስለ ሰውነት ነው ወይ የሚያስበው? ችግር ካለበት ሊያስተምሩት ይገባል። እዚህ ላይ እኮ እንዲህ ብታረገው ይሻላል ሊሞግቱት ይገባል እንጂ መጀመሪያ ሰውነቱን ትተን ከየት መጣ ከየት በቀለና እንዴት በቀለ የሚለው ነገር። እርግጥ እኔና አንቺ እንግዲህ ኢንተርቴንመንት ፕሮግራም ስለሆነ 4 ኪሎ እንዴት ነበረች ብትይኝ፣ ምን ትዝታዎች አሉ ስትይኝ፣ ብዙ ነገሮች ተነጋገርን። ከዛም በላይ መነጋገር እንችላለን። ፒያሳ እንዴት ነበረች ብትይኝ፣ አንቺ ፒያሳን አታውቂያትም። ከ5 ከ10 ዓመት በኋላ የሚመጡ ወጣቶች ደግሞ ፒያሳን ሙሉ በሙሉ ነበረች የሚለውን እንዶ ትዝታውም እንኳን ላያውቁት ይችላሉ። አሁን የአድዋ መታሰቢያ በተዘጋጀበት ላይ የኪንግ ጆርጅ ወይም የንጉስ ዮሐንስ የንጉስ ጆርጅ የንጉስ ጊዮርጊስ ቡና ቤት ነበር ብልሽ መዘክር ሄደሽ አገላብጠሽ ምን ይመስል ነበር፣ ማን ሰራው፣ የነማን ነበር የሚለውን አንበበሽ ካልሆነ በስተቀር አእምሮሽ አይመጣም። እኔ ግን ጫፏ ላይ ደርሻለሁ። ኪንግ ጆርጅ ባር ምን ይመስላል፣ እዛ ላይ መንገዶቹ ምን ይመስላሉ፣ ምን ያህል ቀጭኖች ናቸው፣ እዛ ውስጥ ምን የሚያስደንቁ ፒያሳ ውስጥ ምን የሚያስደንቁ ሱቆች ነበሩ፣ እነ ጳውሎስ ኮርዳስ እነ ሞዳኖቫ ምናምን የሚባል ብዙ መናገር ይቻላል።